ሻሎም የተወደዳችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በሀገር ውጭም ያላችሁ ሻሎም የተወደዳችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በሀገር ውጭም ያላችሁ አሁን እኔ ባለሁበት አካባቢ በቡሌ ሆራም ከቡሌ ሆራም ውጪ በሩቅም በቅርብም ያላችሁ አንድ እግዚአብሔርን ቃል አነብና ይሄንን አስቸኳይ መልእክት ለሁሉ ሰው እንዲደርስ ሼር ኮፒ ሊንክ ታደርጉልኛላችሁ። እንደዚህ ይላል ኤፌሶን ምዕራፍ 5 ቁጥር 15 እስከ 16 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖች ክፉዎች ናቸውና ዘመኑን ዋጁ ይላል። ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። አሁን ያለንበት ሰዓት አሁን ያለንበት ጊዜ እንደ ኢትዮጵያ ሰዓት አቆጣጠር ቀኑ ሮብ ዕለት መስከረም 21 ነው። አይ ቲንክ አሁን ወደ 3 ሰዓት 4 ሰዓት አካባቢ ነው። ግን እንደ እግዚአብሔር መንግስት እንደ እግዚአብሔር ጊዜ የመጨረሻ ጊዜ ላይ ነው ያለነው። ይህ ሆኖ ብዙ ትላንትና በጣም አስደንጋጭ ነገሮችን እየሰማን በጣም አስፈሪ ነገሮችን እያየንበት ያለንበት ጊዜ ነው። ማለትም በጣም የምናከብራቸው በጣም የምንወዳቸው ብዙ ትላንትና የእግዚአብሔር ሰዎች የተባሉ ሰዎች ዛሬ ግን በጨለማው ዓለም ተይዞ በጨለማው ዓለም ውስጥ እያገለገሉ ብዙ ሰዎችን እያየን እየሰማን ነው ያለነው። ስለዚህ እኔ እንዳንድ እግዚአብሔር እንደላከው መልእክተኛ እግዚአብሔር በዚህ ዘመን እንደላከው አንድ አገልጋይ እንዳንድ ሐዋርያ መልእክት አለኝ። መሪዎች፣ ቤተክርስቲያን መሪዎች፣ እናቶች፣ አባቶች፣ ፓስተሮች፣ ሐዋርያዎች፣ ነቢያቶች፣ ወንጌላውያን፣ ዘማሪዎች ይሄ ዛሬ በገንዘብ ዛሬ በተለያየ ነገር የሚያታልሏችሁ ሰዎች ነገ ግን ለእሳት እራት ነው የሚያደርጓችሁ፣ ለጋነም እሳት ፍርድ። መልእክት አለኝ። ይሄ ዘመን ክፉ ነው። ይሄ ቀን ክፉ ነው። ይሄ ጊዜ ክፉ ነው። ስለዚህ በደንብ ጥንቃቄ የምታደርጉበትና ዘመኑን የምንዋጅበት የመጨረሻ ሰዓት ላይ ደርሰናል። የመጨረሻ ሰዓት ላይ በብዙ ቤተክርስቲያን እየሰማችሁ እንደ ቀልድ ዛሬ ያቀለላችሁት ጨለማ፣ የጥልቅ ነገር፣ የጨለማው ኃይል፣ የአጋንንት ጉልበት፣ የኢሉሚናቲ ስፕሪት ነገ ግን እናንተን እንደሚያፈርስ ቤተክርስቲያናችሁ እንደሚያፈርስ አትጠራጠሩ። ስለዚህ እባካችሁ አንደኛ እንደነዚህ አይነት ሰዎችን በምታገኙ ጊዜ በግልጽ ተቃወሙ። ከመንገዳችሁ ውጡ፣ ከሰፈራቸው ውጡ፣ ከስራ ቦታቸው ተለዩ። ከነሱ ጋር ህብረት እንዳይኖሯችሁ። ምክንያቱም መጽሐፍ ቅዱስ ተለዩ ነው ያለው፣ ራቁ ነው ያለው፣ ከእንደነዚህ አይነት ሰዎች ውጡ ነው ያለው። እያወቃችሁ የነሱን ዝማሬ አውጥቷል እያላችሁ ዝማሬያቸውን በዚህ አሁን እኔ ባለሁበት አካባቢ በቅርብ ጊዜ የምንሰማው ነገር አለ። የኢሉሚናቲ አባል ሆኖ መዝሙር የዘመሩ ሰዎች አሉ ሲባል ሰምተናል። በጣም ያስደነግጣል። ይሄ ድፍረት ነው። ይሄ በጣም ድፍረት ነው። በጣም ድፍረት ነው። ሰው ምን ያክል እግዚአብሔር እንደናቀ ተመልከቱ። ስለዚህ መልእክት አለ። በየትኛውም ስፍራ ሆናችሁ ለሚሰሙ ሰዎች እርግጠኛውን የሚናገረው ጌታን የምትወዱ ወንጌል የምትወዱ ሰዎች በሙሉ ራቁ፣ ከእንደነዚህ አይነት ሰዎች ሽሹ፣ አምልጡ፣ ነፍሳችሁን ታደጉ፣ ነፍሳችሁን አድኑ፣ ነፍሳችሁን አድኑ። ልቡ ተሳም ባፈጣ ሂሪያ ወሪያ ከዚህ ቀዳ አዴ ሁጂት ማነኛታ ቀበኒ ከተማ ካና ጌታ ቢሮ ቀበኒ ከተማ ቡሌ ሆራ ጌታ በጣም ቢሮ አላቸው። ሰብስበው የሚያስጠኑበት መጽሐፍ ቅዱስ እናጠናለን እያሉ የሚጠሩ የሚያስተምሩበት ቦታ አላቸው። በየቸርቹ ሰው ተመድበዋል። በየቸርቹ ሰዎች ተመድበዋል፣ ተልከዋል። ሰዎች ትላንትና የምታውቋቸው ሰዎች በገንዘብ ዛሬ ተገዝተው ትውልዱን ወጣቶችን በሃይስኩል ትምህርት ቤት በዩኒቨርሲቲ አካባቢ እንደዚሁም በተለያየ ወጣቶች ፕሮግራም ላይ የተገኙ ብዙ ወጣቶችን እየማረኩ ነው። ስለዚህ መጽሐፍ ቅዱስ ጥናት ዓላማቸው ነው። ስለ እግዚአብሔር መንግስት ይጠይቃሉ። ከዛ በኋላ የሚያወሩት ነገር ወንድን እንደ ሴት ነው የሚያወሩት፣ ሴትን እንደ ሴት ነው የሚያወሩት። ሴት ሆኖ ሴትሽን አፈቅርሻለሁ፣ ወንድን አፈቅርሃለሁ እያሉ ነው የሚያወሩት። መንፈሳቸው ተገልጠዋል። በዚህ ከተማ በቅርብ ጊዜ እግዚአብሔር ቢፈቅድ ቢሮአቸውን በፎቶ የምናቀርብ ይሆናል። እንደዚህ አይነት ሰዎች ይህንን መልእክት በምታዩበት ጊዜ ባትመለሱ ቀጥታ፣ ምክንያቱም እግዚአብሔር ልኮናል። ምንም ይሆን ነገር የለም። እግዚአብሔር ልኮናል። እግዚአብሔር መልእክተኞችንን ለወንጌል መልእክተኞችን እንቃወማለን። ሰዶማዊነትን እንቃወማለን። ግብረ ሰዶምነትን እንቃወማለን። የኢሉሚናቲን መንፈስ እንቃወማለን። እንዲህ አይነት ህብረት የለንም። እኛ የእግዚአብሔር መንግስት አገልጋዮች ነን። ስለዚህ በየትኛውም ሁኔታ በእንደዚህ አይነት ነው የሚንቀሳቀሱ ሰዎችን የምታውቋቸውን ወረቤታ፣ ኢጆሌ ቤታ፣ ኦቦሌያን ቤታ፣ ደርጋጎ ቤታ፣ ሻማራን ቤታ አከሰባት ይላልና በየቸርቹ በእንደዚህ አይነት መንፈስ
የሚጮሁትን መናፍስቶችን ባያችሁ ጊዜ እንደ ቀልድ አገልጋዮች አውጥታችሁ ብቻ አትሸኙ። ጥሯቸው፣ ከማን ጋር ህብረት እንዳላቸው ጠይቋቸው። አንድ ጊዜ የኢሉሚናቲ መንፈስ ነፃ የወጣች ሴት ሆነ ወንድ ካገኛችሁ በኋላ እንዲሁ በቃ ጌታ ካንተ ጋር ነፃ ወጣል ብላችሁ አትሸኙት። የት እንደሚሰራ ከማን ጋር እንደሚኖር ምን አይነት ህይወት ውስጥ እንደነበረ ጠይቁት። ቢኮዝ ብዙ ሰዎች ተይዘዋል። እየዘመሩ እየሰበኩ እየጸለዩ እያገለገሉ ብዙዎቹ በዚህ መንፈስ ተጠቅልለዋል። እባካችሁን ቤተክርስቲያን ንቂ፣ እናቶች ንቁ፣ አባቶች ንቁ፣ አገልጋዮች ንቁ፣ እውነተኛ የወንጌል አገልጋይ የሆናችሁ ሰዎች ንቁ። ወዳጆቼ ቀኖች ክፉዎች ናቸው። ዘመኑን ዋጁ። ይህ የመጨረሻ ዘመን አይደለም፣ የመጨረሻ ነው። ስለዚህ በቅርብ ጊዜ በቲክቶክ ላይቭ በዩቱብ ላይቭ ይመጣለሁ እግዚአብሔር ቢፈቅድ። ሐሙስ በዩቱብ ላይቭ፣ አርብ ማታ ደግሞ ከ4 ሰዓት በኋላ አርብ ማታ በቲክቶክ ላይቭ ቀጥታ ይመጣለሁ። በዚህ ጉዳይ ላይ በሰፊ እናወራለን። እግዚአብሔር አምላክ ታላቅ ነገር ያደርጋል። ሀልካን በሩ ጉያ በሩ ከሚሳይቹ ገልገላ ኬሳ ሳቲ ሰዲ ጀልቀቤ ዩቱቢ አፖስቶል ጆሹዋ ጀደሙን ላይቭ ሂንዱፋ አከሱማስ ጉያ ጂማታ ሞን ቲክቶክ ላይቭ ሳቲ ሀልካን አፍሪ ቦዳ ዱፋ bakka jirtan hundattuu qophaa. Namoonni tokko tokko agalgawoota amanamoo ta'an yoo jiraattan tekstii naa godhaa. sagantaa kanatti hirmaachuudhaaf waliin gallee haasofnaa waliin mari'annaa አብረን እናወራለን። በቡሌ ሆራ አካባቢ ያላችሁ አገልጋዮች ቤተክርስቲያን መሪዎች ትክክለኛ የእግዚአብሔርን ስራ መስሩ ለእግዚአብሔር መንግስት ግድ የሚላችሁ እንደናንተ አይነት ሰዎችን ይፈልጋለሁ። አብረን እናወራለን፣ እንጸልያለን። ይሄንን መንፈስ እንቃወማለን። ግብረ ሰዶማዊነትን እንቃወማለን። ወንድ ለወንድ ሴት ለሴት እንቃወማለን። ጾታ መለወጥን እንቃወማለን። እንደ ቤተክርስቲያናችን አንቀበልም፣ አንስማማ። እግዚአብሔር ይሄንን መንፈስ ከምድሬ ላይ ይገልብጥ በኢየሱስ ስም አጸናው። ተባረኩ። So